ጋይስ ይሄ ነገር በመፈጠሩ በጣም አድርጌ አዝናለሁ። ግን ላይክ ሪከርድ ያደረኩት ላይክ ኖርማል መስሎኝ ነበረ። ልጅነትም ሸውዶኝ ነው እና ካደኩኝ በኋላ ነው ነገር ላይክ ያስተዋልኩት። በጣም አድርጌ ሁላችሁም ይቅርታ ጠይቃለሁ። ሊናም በጣም ይቅርታ ጠይቅሻለሁ። በጣም ሰው ብዬሻለሁ። ሶ ቻት ላይ እዚህ 1800ዎቹን ኦር ቪዲዮ ሪከርድ ከተደረገ በኋላ መጥተው ሰዎች በሙሉ ሁላችሁንም በትልቅ አክብሮት ይቅርታ ጠይቃለሁ። በጣም ይቅርታ ይሄ ነገር በመፈጠሩ በመቅረጼ በጣም ይቅርታ አዝናለሁ። በጣም ተሰምቶኛል እና አመሰግናለሁ ሁላችሁ ማጠገቤ ስለነበራችሁ ሰዎች ምናምን እግዚአብሔር ይስጥልኝ። ሌላ ምንም ነው ነገር የለም። መልካም አንድ ይሄ ሁለት ስልክህን መስጠትህ ማለት የእሷ ፋይል አንተ ውስጥ እንዳለ እያወቅ ስልክህን ሁሉንም ነገር አጠፋፍተህ ነበር ስልክህን ለሰው መሸጥ የነበረበት። እኔ ግን ቢላይ እንደዛ ሳደርግ ላይክ ሂድም እስከትቼው ነበር እና ላይክ እዛ ድረስ ይደርሳሉ ብዬ አስቤ ላይክ አታስበውም። ሰሪ አቺ ቃል የምትባይ ቂንጠራም የሸርሙጥኛል ከቤት ያባርሩኛል፣ አልናገርም። እሺ ታዲያ እንዴት እናርግ? እናት ካላወቀች ምንም አይነት እርምጃ መወሰድ አይቻልም። እናቶቹም ደግሞ የተማሩ አይደሉም ወይ የነቁ አይደሉም ወይ የገባቸው አይደሉም። በቃ ልጆቹን ነው ብሌም የሚያደርጉት። ምን ልትሆኚ ሄድሽ? እየነገርኩሽ ትምህርትሽ ላይ ፎከስ አድርጊ እያልኩሽ እንዴት አድርጋ ፎከስ ታድርግ? ሜካፓን ተቀብታ ህይወቷን ቀይራ ስትደንስ ታያለች። ያቺ ልጅ ግን ለዛ ፌም ለዛ እንትን የከፈለችውን መስዋዕትነት አታውቀውም። ስለዚህ ትሸወዳለች። የክፍለ ሀገር ሴቶች ጋይስ፣ የክፍለ ሀገር ሴቶች ስፔሻሊ በጣም ነው ታርጌት። የክፍለ ሀገር ሴቶች ደግሞ ታርጌት የሚደረጉት ለሴክስ ወርክ ነው። ባይ ዘ ዌይ መተው እየተሸጡ ነው። በቃ ሴክስ ትራፊኪንግ በጣም ስር ሰዷል። መተው ይሸጣሉ። ስራ አለ፣ የሞዴሊንግ ስራ አለ፣ የፊልም ስራ አለ፣ የማስታወቂያ ስራ አለ። ነይ እንዳንቺ አይነት ሴት እንፈልጋለን። እንዳንቺ አይነት ጥቁር ሴት ወደ ስዩም ልምጣ። ስዩም እየሰማኸው ነው ብዬ ተስፋ አደርጋለሁ። እኔ ባገኝ ቱቦ ውስጥ ነው የምከትህ በአካል። ስዩም ይኸውልህ ቆይ ጆ ጸጥ በል ወደ አንተ እንመጣለን። አንተን ስላለህ ምናምን ነገር እንመጣለን። ስዩም ማለት ነው። ስዩም አሩን አይመታም። ሌላውን ተው፣ የገዛ ተጸዳርቶ አይመታውም። ዞር ብሎ ጨክ ነው። ቴስቴስትሮኑ ቂጥ የገባበት ልጅ ነው። የሞተ ልጅ ሴት ልጅ ነው። አምና በምን ተጣልተን ነበር መሰለ? ከኔና ከሞን ጋር በሆነ ነገር ተጣላና በማይመጣ መጣው፣ በቤተሰብ መጣው። እኔ እንደዚህ ነው ባህሪ። ሰው ከኔ ጋር ከተጣላ ምን አደረግክ አንተ? ምንም ባላደረጉት ቤተሰብ አልመጣም እንዴ? ሲስተሩን ቡላ ያረኳት ሜምበር ነበርኩ የዛን ሰዓት። እቴን ለምን እንደዚህ ፍርድ ቤት? እሺ አለፈ። ከዛ በኋላ አሁን ግን ላንተ ብላ ላንተ ስትሪም ላንተ ቪው ላንተ ክላውት ብላ መታት ወርክ ያረገች ልጅ ኑዷ ተፖስተባት። የሷ ጥቁር ነው አይደለም ብለ ስትሪም እያደረክ ሙድ ትይዝባታለህ። እኔ እንኳን አዘንኩላት ለሷ። አየህ ላንተ ብላ ላንተ ቪው ብላ ትወርክ እያደረገች አንተ ግን ሪያክት እያደረክ ወንዶች የምርም ያንግ የሆኑ ሴቶችን እያደኑ የማስመሰል ነገር አለ። እንደዛ አይደለም ሪያሊቲው። ሴቶቹ ጋር ያለው ፕሬሸር ይበዛል። ሴቶች እኩዮቻቸውን አይደለም ሲፈልጉ የምትመለከቱት። ኢቭን እኩዮቻቸው ስላችሁ ከነሱ በአንድ አመት በሁለት አመት እነዛን ሁላ አይደለም። ነገር ግን ዌይ ኦልደር ከ5 አመት በላይ የሚመልጧቸውንም ወንዶች ማለት ነው። ሶ እዚህ ጋር እንድትገነዘቡ የምፈልገው ሌጋል ኤጅ እስከሆነ ድረስ do not feel ashamed to date younger women። ምናልባት ዛሬ ላይ ጩጬ ነው ዴት የምታደርጉት እያሉ ኮምፕሌን የሚያደርጉ ሴቶች እነሱ ራሱ ያንግ እያሉ 21 እያሉ ትልልቅ ወንዶችን ነው ዴት የሚያደርጉት። የራቁት ፎቶ እስኪ ቲኔጀር ሴቶች እስኪ አንዴ ነው እስኪ ስሙኝ። ክፍለ ሀገር ያላችሁ ሰዎች በተለይ ማለት ነው ድሬዳዋ፣ አዳማ ምናምን ያላችሁ ሰዎች አካውንታችሁ ለብ ያለ ሊፕሲንግ የምትሰሩ በደንብ አካውንታችሁ ያላደገ በደንብ ዝቅ ያላለ ሁሉም ሰው ፌመስ መሆን ይፈልጋል። እኔ እሱን እየተቃወምኩኝ አይደለም። ነገር ግን ይኸውልሽ ከሆነ ሰው ጋር ኮላብ ለማድረግ ብለሽ ወይ ከታዋቂ ፌመስ ቲክቶከር ጋር ለመታየት ብለሽ ከታዋቂ ፌመስ ቲክቶከር ጋር ኮላብ ለማድረግ ብለሽ ከነገሽ ላይ ለዛሬ እንዳትበደሪ።
ተራርተሽኛ ምን እያልኩሽ እንደሆነ ያንቺ መፈመስ 8 ዓመት የሚፈጅ ከሆነ 8 ዓመት ቆይተሽ ከነክብርሽ ፈምሽ። አዲስ አበባ ያለው እንኳን ዊኖ ይቻዘር ምናምን ይሄ ያው ክፍለ ሀገር ያሉ ልጆች እዚህም ሀገር አሉ ኦፍ ኮርስ አዲስ አበባ ግን ክፍለ ሀገር ያሉ ልጆች ለእንደዚህ አይነት ነገር በጣም ቅርብ ናቸው። ሶ እባካችሁ በቃ እንደው እኔ ምን አባቴ ላድርግ። ካሜራ ምናምን ሬዲ ነው ይጀመር። በቃ ጭቅጭቅ ነው የምንፈጥረው። አሪፍ አድርገህ ቀረጽ። ወደ አንተ አናይምኛ ጽጌ ምንድን ነው የምትይው? ለምን ተወኝ፣ በእናትህ ተወኝ። በቃ እኮ ለምንድን ነው? እሺ ጥፋቴ ምንድን ነው? ተወኝ በእናትህ በቃ አትጨቅጭቅኝ። በቃ እኔ አልፈልግም። በቃ ጥፋቴ ምንድን ነው? ስደውልልህ ለምንድን ነው የማታነሳው? አላየሁትም። ስደውልልኝ እኔ አሬን እያወራሁ ነበር። አንተ አትጩባት በእናትህ ዝም በል። አንተ አትጩባት። ካሜራማን ይሄን በደንብ አስገቢውሽ። አንተ ነህ ሲጀመር አንተ። የአዶናይን ታሪክ ስሰማ ይገርማችኋል። የዚህ ሰውዬ ፖስት ስር የሚሰጡ ኮሜንቶችን አይታችኋል። ሌሎች ቪዲዮዎቹም ላይ ሴቶቹ የሚሰጡትን ኮሜንት አይታችኋል። ባይ ዘ ዌይ ሳሚዳን ያገባች ሴት ሶሻል ሚዲያ መጠቀም የለባትም ያለው ለዚህ ነው። ምክንያቱም ዘንድሮ ሴቶቻችን ሌላ ሌቭል ላይ ደርሷል። ኮሜንት ሴክሽን ላይ ያገባች የወለደች ልጅ ያላት የምትሰጠው አስተያየት ስል ኦብቪየስሊ ቺቲንግ ነው። በቃ በአካል ሄዶ ቺት ባያረጉ ራሱ የሚሰጡት ኮሜንት በቃ ይዘገንናቸዋል። እና ኢቭን ልጁ ስለ ቺቲንግ እያወራ ነው፣ ቺት ተደረገብኝ እያለ ስሞታ እያቀረበ ነው። ግን ሴቶቹ ፕራክቲካሊ እዛ ቺት እያደረጉ ነው ባሎቻቸው ላይ። ኢቭን የራሳቸውን አሁን ልጁ ይሄ ቪዲዮ የለቀቀው ልጅ የፈለገ አማላይ ቢሆን የፈለገ ቆንጆ ቢሆን ስለነሱ የሚያስበው አስተሳሰብ ምን ሊሆን እንደሚችል ራሱ አይገምቱም። ስለ ቺቲንግ እያወራ ቺቲንግ እንደሚጣላ ቺት እንደተደረገበት እያወራ ኮሜንት ላይ ልጇንና ባሏን ፕሮፋይሏ ላይ ያለ እኮ ቪዲዮ ላይ እሱን አስቀምጣ እዚህ መታ ከዚህ ጋር ዋው ዩ አር ሶ ኪዩት ምናምን አግባኝ ምናምን። ሴቶች ግን ደንዛችኋል። ምንድን ነው ማለት ጥያቄ ምንድን ነው? አሁን ተገለጠላችኋል። ለምንድን ነው ሶሻል ሚዲያ መጠቀም የሌለባቸው ያለው ሳሚዳን? ባልሽ እንደዚህ አይነት ነገር አይቶ እንዳይጣላሽ ነው። አመሰግናለሁ። ሼር ኮፒ ሊንክ አድርጉ።